ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ መቀመጧ ተሰምቷል። ኢትዮጵያ በድህነት ከ193 ሀገራት 180ኛ ደረጃ እንግዲህ መቀመጧ ነው የተሰማው። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ሪፖርተር ጋዜጣ አስነብቧል። ምንም እንኳን ኢትዮጵያ በ2030 የብልጽግና ተምሳሌት ለመሆን ብታቀድም ዓለም አቀፍና እንዲሁም ደግሞ ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች በኢኮኖሚና እንዲሁም ደግሞ የአየር ንብረት ቀውስ ሳቢያ እቅዷን እንደታሰበው እንግዲህ አልሄደም ማለቱ ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ ከ2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ እንዲሁም ደግሞ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብና ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁን አትርሱ። Sakibay, ande